የኢትዮጵያውያን ተጽዕኖ ፈጣሪዎች የሚባሉት እነማን ናቸው? እኛ እኮ ነን። ነጭ የቆዳ ቀለም ኖሮ ወደ እነሱ ከሄድክና ጥቂት ጊዜ አብረሃቸው ከኖርክ አንተ ራስህ ተጽዕኖ ፈጣሪ የሆንክ ንጉሳቸው ትሆናለህ። 7,000 ዓመት ሙሉ ታቅፈውት የኖሩትን የማንነት ታሪክ አንተ ጃፓኑ ዛሬ ብትሄድና ከእነሱ ጋር አንድ ሳምንት ቆይተህ አጠናሁ ብለህ ጥናታዊ ጽሑፍ ብታወጣ ያንን 7,000 ዓመት ታሪክ ጥለው ያንተን ይቀበሉሃል። ስለ አንተ ይጽፋሉ። ምሁራኖቿም አንተን ጠቅሰው ያንተን ግኝት ወደ ማስተማር ያልፋሉ። የትምህርት ስርዓታቸውንም በማግስቱ ይቀይራሉ። የሚቀይሩት ያንተን የጃፓኑን ጥናት ለማካተት ነው እንጂ አጣርተውና አምነውበት አይደለም። አንድ የራሳቸው ሰው ግዛቸውን መሰረት አድርጎ አንዳች የምርምር ውጤት ቢያቀርብና ቢጽፍ ግን የትችት ናዳ ይወርድበታል እንጂ ሰሚ ያገኙ። ግዙን ጸቅሶ የጻፈና ያስተማረም እንደኋላ ቀር ነው የሚቆጠረው። አንተ ግን በራስህ በጃፓን ቋንቋ ስለ ኢትዮጵያ ብትጽፍላቸው ጃፓንኛ ተምረው ያነቡልሃል።